ኃጢአት ያንን ብለር አረገብን። እግዚአብሔር ከፍቅር የተነሳ እንድንፈራው እንጂ የሚፈልገው መብረቅን ብልጭ ስለሚያደርግና ሲኦል ስለሚያስገባን በጀጅመንት ሜንታሊቲ አይደለም። ከብዙ ፍቅር እንድንፈራው። እኔ ልንገራችሁ፣ እግዚአብሔር ሲኦል ውስጥ ገብተን በእሳት መቃጠላችንን አይደለም እንድንፈራ የሚፈልገው፣ ከሱ ውጪ ለዘላለም መኖራችንን እንድንፈራ ነው እግዚአብሔር የሚፈልገው። እኛና እሱ ለዘላለም እንደማንገናኝ ማወቅ እሱ ነው ቴሪፋይ የሚያደርገን። ይህ በእሳት መቃጠሉ አይደለም። እሱ ቀላል ነው። ከአባትህ ተቆርጠ ለዘላለም መኖር እሱ ነው አደገኛ። ምክንያቱም እሱ ህይወታችን ነው። እሳት፣ ትል፣ ጨለማ የሚሉት ለእኛ ምሳሌያዊ ንግግሮች እንጂ እሳት ባለበት ጨለማ አለ? የለም። እሳት ውስጥ ትል አለ? የለም። ትል በዚህ ገብቶ በዚህ ምናምን ይወጣል ምናምን የሚባለው እንዲገባን ነው የተነገረን። ትልና እሳት ይሻላል ከእግዚአብሔር ፕሬዘንስ ቮይድ ሆኖ ለዘላለም ከመኖር። እውነተኛ ፍርሃት በሲኦል መቃጠል መፍራት ሳይሆን ከእግዚአብሔር ፕሬዘንስ ተቆርጦ ለዘላለም መኖር መፍራት ነው እውነት። ስለዚህ እግዚአብሔር እኛ እንድናቀው የሚፈልገው እንደ አባት ነው። ስትጸልዩ እንደዚህ ብላችሁ ጸልዩ አለ ጌታ ኢየሱስ። በሰማያት የምትኖር አባታችን ነው። አወር ፋዘር፣ እንግሊዝኛው አወር ፋዘር ብሎ ነው የሚጀምረው። አወር ፋዘር፣ አባ ፋዘር፣ ስም ይቀደስ። ሌት ዩር ኪንግደም ካም። እግዚአብሔር ከመስመር ያለፈ እንደሚወደን ባሰብን ቁጥር ነው ባይዘው ህይወታችን የሚለመልመው። በአባትነቱ ላይ ያለን ሬቨሌሽን እና መታመን፣ እግዚአብሔርን እንደ አባት በማወቅ ከሱ ጋር የምናደርገው ህብረት፣ ከአባትነት ፍቅር መርጅ ያደረገ አምልኮ ስናመልከው ነው አምልኳችን ንጹህ የሚሆነው። ሐዋርያው